ሀብታም መሆን ትፈልጋላችሁ? ለጥቂት ወራት ገንዘብ ለማግኘት ብቻ ሳይሆን ነጻነት የሚሰጣችሁን እውነተኛ ሀብት። አብዛኞቹ ሰዎች ገንዘብን ያሳድዳሉ፣ ጥቂቶቹ ግን ገንዘብ ራሱ ያሳድዳቸዋል። ሀብት የሚጀምረው ከባንክ ሂሳብ ውስጥ አይደለም፣ ከአእምሮ ውስጥ ነው። ብዙ ሰዎች ሀብታም መሆን የእድል ጉዳይ ነው ብለው ያስባሉ። ከሀብታም ቤተሰብ መወለድ ወይም ከፍተኛ ክፍያ ያለው ስራ መስራት። ነገር ግን እውነቱ ፈጽሞ የተለየ ነው። ሀብት የሚገነባው በልማዶች፣ በአስተሳሰብና በጽናት ነው። በሀብታሞችና በድሆች መካከል ያለው ልዩነት እድል አይደለም፣ የሚያስቡበት መንገድ ነው። ሀብታሞች የገንዘብን ጨዋታ በስትራቴጂ፣ በዓላማና በትዕግስት ይጫወታሉ። ነገር ግን ገንዘብ የሌላቸው ሰዎች በፍርሃት፣ በስሜትና በአጭር ጊዜ ፍላጎት ይጫወታሉ። ስለዚህ በዚህ ቪዲዮ ውስጥ በገንዘብ ብቻ ሳይሆን በአስተሳሰብም ሆነ በህይወት ውስጥ ሀብታም ለመሆን የሚረዳችሁን 7 ሚስጥሮች እናያለን። አንደኛ፣ ትልቅ ህልም ይኑራችሁ። ሀብታም ለመሆን የመጀመሪያው እርምጃ ከሁኔታዎች በላይ ማሰብ ነው። ገንዘብ የሌላቸው ሰዎች ለመኖር ያልማሉ፣ ሀብታም ሰዎች ግን ለማደግ ያልማሉ። ሀብት መገንባት የሚጀምረው በመጀመሪያው በአእምሮ ውስጥ ነው። ትልቅ ህልም ሲኖራችሁ ትልቅ ነገር ታሳካላችሁ። አብዛኞቹ ሰዎች ትልቅ ነገርን ማለም ይፈራሉ። ትልቅ ነገር ከማለም ይልቅ ያሉበትን ሁኔታ ተቀብለው ዝም ብለው ይኖራሉ። ትልቅ ህልም ሲኖራችሁ ለዛ ህልም ስትኖሩ ትልቅ ቦታ መድረስ፣ ሀብትን መገንባት ትችላላችሁ። ሁለተኛ፣ ጊዜያችሁን በአግባቡ ተጠቀሙ። ጊዜ የባለጠጎች እውነተኛ ገንዘብ ነው። ገንዘብን ልታጡና እንደገና ልታገኙ ትችላላችሁ። ነገር ግን ጊዜ ካለፈ በኋላ ተመልሶ አይመጣም። ለዚህም ነው ሀብታም ሰዎች ጊዜያቸውን በአግባቡ የሚጠቀሙት። በቀን ውስጥ የሚያደርጉትን ነገር ቀድመው ፕላን ያደርጋሉ። ገንዘብ የሌላቸው ሰዎች ጊዜን በገንዘብ ይለውጣሉ። ሀብታሞች ግን ጊዜን ለመግዛት ገንዘብ ይጠቀማሉ። በየቀኑ ራሳችሁን ጠይቁ። አሁን የማደርገው ነገር ወደ ግቦች ያቀርበኛል ወይስ ወደ ሌላ አቅጣጫ ይወስደኛል? ሶስተኛ፣ በራሳችሁ ላይ ኢንቨስት አድርጉ። በሌላ ነገር ላይ ኢንቨስት ከማድረጋችሁ በፊት በመጀመሪያ ራሳችሁ ላይ ኢንቨስት አድርጉ። እውቀታችሁ ላይ፣ ክህሎታችሁ ላይ፣ አስተሳሰባችሁ ላይ ኢንቨስት አድርጉ። የዓለማችን ቁጥር 1 ኢንቨስተር ዋረን ቡፌት በአንድ ወቅት እስካሁን ካደረግኳቸው ኢንቨስትመንቶች ምርጡ ኢንቨስትመንት ራሴ ላይ ያደረግኩት ነው ሲል ተናግሯል። የምታነቡት እያንዳንዱ መጽሐፍ፣ የምትወስዱት እያንዳንዱ ኮርስ፣ የምታዳምጡት እያንዳንዱ ጠቃሚ ነገር ዋጋችሁን ይጨምራል። ስለዚህ ሀብትን መገንባት ከፈለጋችሁ በመጀመሪያ ራሳችሁ ላይ ኢንቨስት አድርጉ። አራተኛ፣ በርካታ የገቢ ምንጮችን ፍጠሩ። የሀብታም ሰዎች ትልቁ ሚስጥር ይሄ ነው። በአንድ የገቢ ምንጭ ላይ ፈጽሞ አይመሰረቱ፣ በርካታ የገቢ ምንጮችን ይመሰርታሉ። አንድ ቋሚ ስራ ካላችሁ ጎን ለጎን ትንሽም ቢሆን ገቢ ሊያስገኛችሁ የሚችል ነገር ጀምሩ። ዓለማችን ላይ ያሉ እያንዳንዱ ሀብታም ሰዎች ከትንሽ ነገር ነው የጀመሩት። ያ የጀመራችሁ ትንሽ ነገር ቀስ በቀስ እያደገ የሆነ ጊዜ ላይ እናንተ በማትሰሩበትም ጊዜ እንኳን ገንዘብ ለእናንተ መስራት ይጀምራል። አምስተኛ፣ ስለ ገንዘብ ተማሩ። በአሁን ጊዜ አብዛኞቹ ሰዎች በአንድ ስርዓት ውስጥ ተጠምደዋል። ጠንክረው ይሰራሉ፣ ገንዘብ ያገኛሉ፣ ከዚያም ሁሉንም ያጠፋሉ። ነገር ግን ሀብታም ሰዎች ገንዘብን እንደ መሳሪያ ይጠቀማሉ። ገንዘብ እንዴት እንደሚንቀሳቀስ ያጠናሉ። ስለ ንግድ፣ ስለ ኢንቨስትመንቱ፣ ገንዘብ እንዴት እንደሚንቀሳቀስ ይማራሉ። ለዘላለም ገንዘብ ከመስራት ይልቅ ገንዘብ እንዴት ለነሱ መስራት እንደሚችል ይማራሉ። አንድ ጊዜ ቢሸነፉ የገንዘብ እውቀት ስላላቸው የበለጠ ጠንካራ ሆኖ ይመለሳሉ። ከትንሽ ነገር ጀምሩ። ትምህርታዊ ቪዲዮዎችን ተመልከት። ስለ ኢንቨስትመንቶች፣ ስለ ቁጠባ ተማሩ። እውቀት በራስ መተማመንን ይገነባል። በራስ መተማመን ሀብትን ይገነባል። ሀብታም መሆን ማለት መኪናዎችን፣ ቤቶችን ወይም የቅንጦት ነገሮችን ማሳየት አይደለም። የሚወዱትን ነገር የማድረግና በነጻነት የመኖር ፍላጎት። ዛሬውኑ ጀምሩ። ልምዳችሁን ቀይሩ። ጊዜያችሁን ማባከን አቁሙ። ፍጹም ጊዜ አትጠብቁ፣ በጭራሽ አይመጣም። ሀብት መገንባት ለመጀመር በጣም ጥሩ ጊዜ ትላንት ነበር። ሁለተኛው ምርጥ ጊዜ ዛሬ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየሳምንቱ የምንለቃቸው ቪዲዮ እንዲደርሱ የደወል ምልክቷን በመጫን ቤተሰብ ይሁኑ።